ሰላም ሰላም ውድ ቤተሰቦች እንዴት ከረማችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በውስጥም በኮሜንት ምን ጠፋሽ ላላችሁ ወራቱ የረመዳን ወራት ስለሆነ የረመዳን ስራ ቢዚ አድርጎኝ የጠፋሁት ማለት ነው። ዛሬ ብሎግ ልሰራ ነው። የረመዳን የአንዱን ቀን ውሎዬን እንዴት እንደማሳልፍ እንግዲህ ብሎግ እኔ ስለምን ይቅርብኝ ብዬ ለመስራት ነው ማለት ነው። እንዲሁም ለሙስሊም ጓደኞቼ መልካም የኢድ በዓል ያደርግላችሁ፣ ለኛ ለኦርቶዶክሶችም ደግሞ መልካም የአብይ ጾም ያደርግልን ማለት ነው። እንግዲህ አብይን ጾም እየጾምን ማዳም ቤት ለምንሰራ ሰዎች በተለይ በዚህ ሰዓት በጣም ከባድ ነው፣ በጣም ከባድ ነው። ምግብ እየሰሩ የረመዳን በተለይ የረመዳን ስራ በጣም ከባድ ነው። እንግዲህ ፈጣሪ ያበርታን እላለሁ ማለት ነው። እዚህ ጋር መጀመሪያ ቀኔ ጣፋጭ በመስራት ነው የሚሆነው ማለት ነው። ይሄ የዕለት ተግባራችን የረመዳን ስራ ነው ማለት ነው። እዚህ ጋር ጀሊ ሰርቻለሁ። ጀሊ ሰርቼ ወደ ፍሪጅ ውስጥ አስገባለሁ ማለት ነው። እዚህ ጋር ደግሞ ክሬሚል ሰራለሁ። ክሬሚልንም እንደዚሁ ሰራና ፍሪጅ ውስጥ እንዲረጋ አስቀምጣለሁ ማለት ነው። ይሄ ቅድሚያ የሚሰራ በጠዋት የሚሰራ ስራ ነው። ሙሉ ቀን እንዲረጋ ለማታ ዝግጁ እንዲሆን ጠዋት ነው የሚሰራው ማለት ነው። እሱንም በዚህ መልኩ አዘጋጅና ወደ ፍሪጅ ውስጥ እንዲረጋ አድርጋለሁ ማለት ነው። በእርግጥ ይሄ ብቻ አይደለም ጣፋጭ የሚሰራው፣ ሌሎች ጣፋጮችም አሉኝ። እነሱን መጨረሻ ላይ ቪዲዮ ላካትት እሞክራለሁ ማለት ነው። ለዛሬው ግን የሰራሁት ይህንን ብቻ ነው። ዛሬ ብዙም ሰው አይመጣም ተብያለሁኝ። ምግብ የሚመገቡት ሰዎች እንደ ድሮ ብዙ አይደሉም። በአጠቃላይ የቤተሰቡ አባላት 10 ቤት ናቸው። የ10 ምናምን ቤተሰብ እንግዲህ ረመዳንን ቀጥ አድርጌ ምግብ እየሰራው ሳሳልፍ የነበርኩት እኔ ነበርኩኝ ማለት ነው። አሁን እዚህ ጋር ክሬሚልን ሰርቼ አዘጋጅቼ ጨረስኩኝ። እሱን ወደ ፍሪጅ እከታለሁ ማለት ነው። ዛሬ ብዙም ሰው አይመጣም ስለተባልኩኝ አነሳነስ እያደረኩኝ ሰራሁት። እዚህ ጋር ደግሞ ወራ አይነብ ጠቅልያለሁኝ ማለት ነው። እሱም በጠዋት ስለሆነ መሰራት ያለበት ጠዋት ተጠቅልሎ ለመብሰል ትንሽ ሰዓታት ስለሚፈጅ እሱም ቅድሚያ ነው የሚሰራው ማለት ነው። እሱንም ቅድሚያ ሰርቼ በዚህ መልኩ አዘጋጅቼ እሳቴ ላይ ጥዳለሁኝ እንዲበስልልኝ ማለት ነው። ያው እሳቱን እሱ ነው ቅድሚያ መብሰል ያለበት። እሱን ወደ እሳቴ ላይ ወደ እንትን ካልኩ በኋላ ሌሎች ስራዎችን እሰራለሁ። እዚህ ጋር ደግሞ ሾርባ እየሰራሁ ነው። ሾርባ ለረመዳን ጣፋጭና ሾርባ ኮመን የማይቀር ነገር ነው። ሌሎች ምግቦች ለምሳሌ መቀያየር ይቻላል፣ አንዱን በአንዱ መተካት ይቻላል። ሾርባና ጣፋጮች ግን የማይተኩ ነገሮች ናቸው እና ከማይተኩት ነገሮች እንግዲህ ሾርባ ነው፣ የዕለት ስራ ነው። እሱንም እንደዚህ ቶሎ በማብሰል ላይ ነኝ። እሱን እያበሰልኩኝ እዚህ ጋር ደግሞ አሳምቡሳ እየጠቀለልኩኝ ነበረ። ግማሹን ጅብን እና ስጋ አድርጌ ግማሹን ጠቅልዬ ጨርሻለሁኝ። እዚህ ጋር ደግሞ ስፕሪንግ ልጠቀልል ነው ማለት ነው። በዚህ መልኩ ስጋዬን አዘጋጅቼ ስፕሪንግ እየጠቀለልኩኝ ነው። እሱንም አነሳ አድርጌ ነው ዛሬ የሰራሁት፣ ብዙም አይደለም። እሱንም በዚህ መልኩ መጠቅለልን ተያያዝኩት ማለት ነው። በነገራችን ላይ ረመዳን በጣም ስራ ስለሚበዛ ሰዎቻችን ራሱ ዋይፋይ ሁላ ከልክለውን ነበረ። ብዙ ከኦንላይን ኩላ የጠፋሁት አንደኛ ስራውን ቢዚ ነው፣ ሁለተኛም ደግሞ ዋይፋይ አልነበረኝም። ግን ቢሆንም በመሀል ፎረፍ እያደረኩኝ ዳታ እየሞላው በመሀል ገባ እያልኩኝ ነበረ። የሶሻል ሚዲያ ሱስ ምንም ቢደክመኝም እንኳን ራሱ ትንሽ ገባ እያልኩኝ ነበረ። ግን ቢሆንም እንደወትሮ ላይቭ መግባት እንዲሁም ሌሎች ነገሮችን ቪዲዮ መስራት ምናምን አልቻልኩም ነበረ። በጣም ስራ ስለሚበዛ ጊዜም ስለማይኖር ስለሚደክመኝም ትንሽ አስቸጋሪ ነበረ። እዚህ ጋር ደግሞ የጠቀለልኩትን አሳምቡሳ ግማሹን ፎርን ውስጥ ግማሹን በዛይት ነው የምጠብሰው ማለት ነው። ፎርን ውስጥ የማስገባው በዚህ መልኩ ስንያ ላይ አደርግና ስፕሬይ በተሩን ስፕሬይ እንደዚህ ነፋበታለሁ ከላይ እንትን እንዲል ማለት ነው። በጣም እንዳይደርቅብኝ ብዙ አላደርግበትም። ብዙ ዘይት እንዳይኖረው ተደርጎ ነው የኛው የሚጠበሰው። በዘይት የሚጠበሰው ደግሞ ለብቻው በዘይት ይጠበሳል። እዚህ ጋር አይነቤ እየበሰለልኝ ነው። ቆንጆ እየሆነ እየበሰለ ነው። ኦልሞስት በስሏል ማለት ነው። እዚህ ጋር ደግሞ ትንሽ ዘይት አደርግና መጥበሻ ላይ ስፕሪንግን እጠብሳለሁ ማለት ነው። ብዙም አላበዛም። መጠጥ ባለ መልኩ ነው መጠበስ ያለበት እና ቅድም የጠቀለልኩት ስፕሪንግ እንደዚህ እያደረግኩ ዘይት ላይ ወደ መጥበሻ ላይ አደርግና በዚህ መልኩ ጠብሳለሁ ማለት ነው። በነገራችን ላይ ቪዲዮ እየሰሩ ምግብ መስራት በጣም ጊዜ የሚፈጅ ነገር ነው። እንግዲህ ብሎግ የምትሰሩ ልጆች የ24 አወር ስራ በ5 ደቂቃ አጠቃላችሁ እንትን የምትሉት ነገር በጣም ከባድ ነው ማለት ነው። ረጅም ሰዓት የሚፈጅ ስራ በትንሽ ደቂቃ ቀርጾ ለወዳጅ ማሳየት
ከባድ ነገር ነው። እንዲሁም ቪዲዮ እየቀረጹ ስራ መስራትም ደግሞ የራሱ አድካሚ ነገር ነው ማለት ነው። እዚህ ጋር ደግሞ ኦቨን ውስጥ የከተትኩት አሳምቡሴ በስሏል፣ ደርሶልኛል። እሱን አወጣውኝ። እዚህ ጋር ስፕሪንግም እየበሰለ ነው። እዚህ ጋር ደግሞ ጌማት እየጠበስኩኝ ነው። ጌማትም ከረመዳን የሚቀርቡ ምግቦች ውስጥ ዋነኛው የማይቀረው ነገር ነው። እዚህ ጋር ደግሞ በዛይት የጠበስኩት አሳምቡሳ ደርሶልኛል። እሱንም በዛይት ጠብሼ እንትን አልኩ ማለት ነው። እዚህ ጋር ደግሞ በሰል ኩራ ወይም ደግሞ በኩራ እያዘጋጀው ነው። በኩራ እዚህ ጋር ደግሞ ቺሊ ለቺሊ ማለትም ለቃሪያ መጣብስበት ሊጥ እያዘጋጀው ነው ማለት ነው። እዚህ ጋር ግብአቶቹን በዚህ መልኩ ከዚህም እያልኩ ሁለቱንም እየሰራው ነው ማለት ነው። እና ያው ረመዳን ላይ በብዛት ከኖርማል ምግብ ይልቅ እነዚህ የሚቀጣጠሉት ነገሮች ናቸው እንትን የሚሉት ማለት ነው በብዛት የሚሉት። እዚህ ጋር ይሄንን በዚህ መልኩ እየሰራሁኝ ነው። ሐሙስ ፓውደር ሐሙስ ሊጥ እንደዚህ እያዘጋጀሁኝ ነው። በኩራዬንም እዚህ ጋር እያዘጋጅቼ ሊጡን እንደዚህ አቦካና አስቀምጥና በኋላ በዛይት ጠብሰዋለሁ ማለት ነው። እንግዲህ የዕለት ተግባራችን እንደዚህ ነው። እዚህ ጋር ቃሪያንም ስንጌን ሰርቻለሁ። ስንጉን እንደዚህ ከስንኩት በኋላ እዚህ ሊጡ ላይ በዚህ መልኩ እያደረኩኝ ወደ ዘይት ላይ እንደዚህ ጠብሳለሁ ማለት ነው። ጌማቴም እየደረሰ ነው። እዚህ ጋር ያለን ጋዝ አንድ ብቻ ነው። አንድ ጋዝ ላይ ብዙ እንትኖችን ጥጄ ነው የምሰራው ማለት ነው። ድረስ በድረስ ነው እንግዲህ በፍጥነት ሁሉም ጋዞች ላይ ኦን አድርጌ አንደኛውን እያማሰልኩ አንደኛውን ነው ማለት ነው የምሰራው። ሁሉንም በአንድ ላይ ለማድረስ በተለይ ሰዓቱ ማቅረቢያ ሰዓት ሲደርስ በጣም መሯሯጥ ይበዛል። እዚህ ጋር አሁን ላቀርብ ሳህኖችን ደራድሬ ያለው ማለት ነው። ያቀራረብኩኝ ነው። ዘጋጌ ማቴም ደርሷል። እዚህ ጋር ደግሞ ሳንዶች ልሰራ የሳንዶች እንትን አዘጋጅቻለሁ ማለት ነው። እሱንም በዚህ መልኩ ጠቀልላለሁ። እዚህ ጋር ስፕሪንግ ደርሷል። ስፕሪንግ ወደ ማቅረቢያ ሳህኔ ላይ አድርጌያለሁ። ጌማቴንም ወደ ማቅረቢያ ሳህኔ ላይ ያዘጋጀውኝ ነው። ሁሉንም በዚህ መልኩ እንግዲህ የሰራራኋቸውን ነገሮች ወደ ማቅረቢያ ሳህኔ ላይ በማቅረብ እንደዚህ በማዘጋጀት ላይ ነኝ ማለት ነው። ክሬም አላችንም ጠዋት የሰራ ነው እንግዲህ ረግቷል። ሰንቦሳችንም እንትን ብሏል። እዚህ ጋር ወራይ ነቡም ደርሶ በስሎ ወጥቶ ወደ ማቅረቢያ ሳህኔ ላይ ገልብጬ ከላይ ሶስ እያደረኩበት ነው ማለት ነው። ማባያ ጣፋጭ እሱንም እንደዚህ አድርጌ ያዘጋጃለሁ። ሎሚ ላው ላይ ጨምቅበታለሁ። ይሄ በብዛት ሶልቲ ስለሆነ ሎሚ ያስፈልገዋል። ሾርባይም ደርሷል። ሾርባይንም ወደ ማቅረቢያ ሳህኔ ላይ ገለበጥኩኝ፣ አዘጋጀውኝ። ሳንድዊች ሰራው። ሳንድዊች በበርገር አድርጌ እሱንም በዚህ መልኩ ሰራው። ሁሉም በዚህ መልኩ ቀረበ። ያዘጋጀውኝ እዚህ ጋር ሳንድዊችም ሁሉም ነገር የሰራኋቸው ነገሮች በማቅረቢያ ሳህኔ ላይ እንደዚህ እያደረኩኝ አዘጋጅቼ ጨረስኩኝ ማለት ነው። እንግዲህ አሁን ወደ ማቀራረቡ ኦልሞስት ሁሉም ምግብ ተሰርቶ አልቆ በማቅረብ ላይ ነው ማለት ነው። እዚህ ጋር ሳምቡሳዬንም በዚህ መልኩ ደርድር ያለውን ሳንድዊችን በዚህ መልኩ ሁሉም ደርሷል ማለት ነው። በኩራና ቃሪያም እዚህ ጋር ስንጌም እሱም በስሏል። ሁሉም እዚህ ጋር ሱፍራችንን አዘጋጀ ማለት ነው። ሱፍራ የተዘጋጀ ምግቡን ወደ ማቅረቢያ ወደ መመገቢያ ክፍል ተወስዶ በመቅረብ ላይ ነው ማለት ነው። ሁሉም በመቅረብ ላይ ነው። በመጨረሻ ደግሞ ምግቤን አቀራርቤ የሰራሁት ምግብ አቀራርቤ ከጨረስኩ በኋላ ሻይ ቡና የማይቀር ነገር ነው ኮመን። ከዛ እሱን እንሰራለን። እሱን በዚህ መልኩ ቶሎ ፈላፈል አድርገን ያው ተመግበው ሲያበቁ ቡና ሻይ ከረክ ምናምን ይጠጣሉ ማለት ነው። ይሄ የማይቀር ነገር ነው። እንግዲህ እነሱ እዚህ እየተመገቡ እኔ ደግሞ እዛ ሻይ ከረኬን ሰርቼ ጨርሼ አሁን በሉ ጨረሱ። ደግሞ በልተው ጨርሰው እቃ ለማንሳት ይሄን እቃ እንግዲህ የተመገቡበትን እቃ ለማጠብ ዝግጅት ላይ ነን። ይሄንን ለማንሳት ማለት ነው። እንግዲህ የረመዳን አክራሞታችን እንደዚህ ነበር ማለት ነው። ከጠዋት ጀምረን አንደኛ በመስራት ሁለተኛ
እያልን ቀናችን ይመሻል ማለት ነው። ማታ የግዳችንን ወደ ክላሳችን ስንገባ ክላሳችን ገብተን ሻወራችንን ወስደን ወደ መኝታ ነው እንጂ ወደ ቲክቶክ እና ይህንን በማድረግ ላይ ጊዜያችንን ስለምንል ጓደኛ ለመጠየቅ ሶሻል ሚዲያ ላይ ለመታየት ምናምን በጣም ከባድ ነው የሚሆንብን ማለት ነው። እንግዲህ ብርታቱን ስጠን፣ ምግብ ለምንሰራ ልጆች ጽናቱን፣ ብርታቱን፣ ጥንካሬውን